ከኋላ ሆና ማለት ነው። በጌታ አይኗን ብቻ በደንብ ይውልኝ። ምን እንደምታይ ጾታዊ መማረክ አላደለ። በቃ እንደዚህ አይነት ሁኔታ እንቅስቃሴዎቿን እንዳተመልከቱ ትንሽ ድምፅ ብዙ መቀመጫ ካለሽ እርግጠኛ ሆኜ የጭፈራ ቤት ዳንሰኛ ትሆኛለሽ። ሴት ናት። ገንዘብ ወስዳ ጡቷ ውስጥ የምትሽቀው ለምንድን ነው እንዴ? ሰው እንዴት ነው ቅጥ ያጣው? እንዴት ነው አይምሮ መስራት ያቆመው? እሷም ደግሞ ትወርድላታለች፣ እንዲህ ጎንበስ ትለላታለች። ጡቷ ውስጥ ለመጠቅጠቅ እንዲመቻት ሆነችላት። ይዋል ሰላም ሰላም፣ ውድና የተከበራችሁ የመልቲ ኢንተርቴይንመንት ቤተሰቦቻችን፣ እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ተጠፋፍተናል አውቃለሁ፣ በጣም ይቅርታ። ቤተሰብ እንግዲህ ጾም ገብቷል፣ የእስላሙም የክርስቲያኑም ገብቷል፣ እየተጾመ ነው። አሁን ላይ ጥሩ ሁኔታ ላይ ያለን ሁላችንም እንግዲህ መልካም ጾም እንደጀመራችሁት ያስጨርሳችሁ፣ አቅሙን ይስጣችሁ ማለት እፈልጋለሁ። በሌላ በኩል ቤተሰብ ዛሬ የመጣሁበት ትልቁ ዓላማ እንደምታውቁት ሀገራችን ኢትዮጵያ የቅዱሳን ሀገር ናት እንላለን። አዎ ናት። ነገር ግን አሁን ነገሮች ከቅዱሳንነት ወደ እርኩሳንነት እየቀየረን ያለ ይመስለኛል። እንደምታውቁት በጦርነቱ ሰው ወንድሙ እየጨከነ ነው። በሌላ በኩል ደግሞ በዚህ በኩል በዝሙቱ ራሱ ሴቶቻችን እየተገላለጡ የሚያስቡት በጭንቅላታቸው ሳይሆን አብዛኞቹ በመቀመጫቸው በሰውነታቸው እያስበው ያለበት ሁኔታ ላይ ነው ያለነው። ዘመኑ ከፍቷል። እውነት የመጨረሻው ዘመን የሚባለው ይሄ ነው። በእስልምናው በክርስትናው የማይፈቀድ በተለይ የጭፈራ ቤት ህይወት የምሽት ህይወት ያላቸው ሰዎች በጣም ነገሩን እያበላሹት ነው ያሉት እና ከዚህ በፊት ሁሌ እንደምንለው ትልልቆች ቀጣይ የሚመጣው ትውልድ እናንተን እያየ ነው የሚያድገው። ስለዚህ እናንተን ለመሆን ነው የሚጥረው። ትልቅ አርቲስቶች ሳይቀሩ በምሽት ህይወታቸው የሚያስተላልፉት መልእክት፣ የሚያለብሱት አለባበስ፣ የሚደንሱት ዳንስ፣ ሁሉም ሰው እነሱን ለመተግበር ነው እየጣረ ያለውና ብዙ ሰው ወደኋላ እየተጎተተ እና ከኢትዮጵያዊነት ከለር እየለቀቁ ነው ያሉት። አንዳንድ ቪዲዮዎች ይዤ መጥቻለሁ፣ እጋብዛችኋለሁ፣ እንታዘባለን አብረን። በተለይ ከትልቆቹ ጀምረን እንግዲህ የነሱ ፍሬዎች የነሱ መንፈሳዊ ልጆች የሚባሉት የሚያደርጉትን አሳያችኋለሁ። እስከ መጨረሻው አብራችሁ ይሁኑ። ይህንን ቻናል ላይክ እና ሼር ሰብስክራይብ ብታደርጉ እኔ ትልቅ ሞቲቬሽን ለኔ ማለት ነው እና ስለምታደርጉ አመሰግናለሁ። እሺ ቤተሰብ፣ የመጀመሪያው ከመሰሉ ፈንታው የመድረክ ስራዋን እና እንግዲህ ከዚህ ልጅ ሰው ምን ሊማር እንደሚችል ተነግሩኛላችሁ ራሳችሁ። እንግዲህ በደንብ ልብ ብላችሁ እቺ ሴትዮ ትልቅዬ ሴትዮ ናት። እኔ በጣም የሚገርመኝ ማለት ነው ለዚህ ሴትዮ የሆነ ጊዜ ተከራክሬ ቲክቶክ ላይ ቪዲዮ ሰርቼ ነበር። ሰይፉ ሲያንጓጥጣትና በማይሆን መንገድ ትሪት አድርጎ ኢንተርቪው ሲያደርጋት ማለት ነው። ነገር ግን ስራዎቿና ሁኔታዎቿ ካየሁ በኋላ በጣም ተጸጽቻለሁ። አሁን ከዚች ከትልቅዬ ሴትዮ ትልቅ ልጆች አሏት። በነገራችን ትልቅዬ ልጅ አላት። ይኸው የምታደርገውን ነገር ይቅርታ አድርጉልኝና እያንዳንዱ እንቅስቃሴዋ የጭፈራ ቤት ህይወት ነው አውቃለሁ። ግን የሆነ ወሲብ ቀስቃሽ የሆነ ሰው እንደዚህ አይነት ሁኔታ እንቅስቃሴዎቿ እንዳለ እንደዛ ነው። በእውነት የመረኝ እዛች ጋር ወጣት አለ ልጇ የሚሆን እዛ ክለብ ውስጥ ከፍሎ ገብቷል። ቢራ ይዞ ቁጭ ብሏል እና እሷ እንደዚህ አይነት እንቅስቃሴ ስታሳይ እራት ይሄን እንቅስቃሴ ብቻ ስለምን እንደሆነ ብቻ እናንተ ፍረዱኝ።
ቀጥታ ሌላ ነገር ነው። በቃ የሰው ጭንቅላት ውስጥ ያንን እያሰበ ያው እነሱ ገንዘባቸውን ለመስራት ነው፣ ቢራቸውን ለመሸጥ እንደሆነ ግልጽ ነው። ግን የዚች ልጅ ፍሬ የሆነችን እሷ መድረክ ላይ ሆና ስትዘፍን እንደዚህ ስትደንስ ወጣ የደነሰች ልጅ አለች። ላሳያችሁ። ያው ከኋላ ሆና ማለት ነው። በጌታ አይኗን ብቻ በደንብ ይውልኝ ምን እንደምታይ እዛ ከኋላ ሆና የእሷን መቀመጫ ነው የምታየው እንዴት እንደምታወዛውዘው። ምክንያቱም ከእሷ ምን ትማራለች? ከእሷ ነው የለመደችው ያንን ነገር። በጣም እኮ ነው የሚገርመው። በቃ ያው እቺ ልጅ በጣም አንድ ፍሬ ናት። መድረክ ላይ ወጣ እሷ ስትጨፍር ከእሷ ያየችውን ነገር ተገበረች። ስንትና ስንት አለ አሁን በየቤቱ የእሷን ሁኔታ በየቲክቶክ ላይ እየተቆራረጠ በየዩቲዩብ ላይ የሚለቀቀውን ስንት ሰው አለ የሚተገብረው? ስንት ሰው ነው ያለው በጌታ እና መሰሉ በጣም 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 ሙዚቃዎች ምናምን አሪፍ ናቸው ምናምን፣ ግን ትውልድ እየገደልሽ ነው። ይሄንን እወቂ እንዴ። የምሽት ህይወት ሲታሰብ የምሽት አሁን ለምሳሌ ብዙ ሰዎች እናውቃለን እኮ ጭፈራ ቤት ዘፍነው ቤተሰቦቻቸውን የሚያስተዳድሩ ምናምን። ነገር ግን አንቺን እያዩ ስንት ሰው አይምሮ እየተበከለ ነው። የጭፈራ ቤትን ህይወት እንዳለ የሰው ጭንቅላት ውስጥ ያለው ኢሜጅ እንዳለ አበላሽተሻል። እና የሚያስጠላ የሆነ ኢትዮጵያዊ ያልሆነ እንቅስቃሴዎች በቃ ቀጥታ ማለት ትችላለህ። ወሲብ ቀስቃሽ የሆኑ እንቅስቃሴዎች እያደረገች ትውልድ እየገደለች ነው ያለችው። የእሷ ፍሬዎች ደግሞ እነዚህ ናቸው እንዳያቸዋቸው ማለት ነው። ቀጣይ አለ ሌላ አሳያችኋል። እቺ ደግሞ ቬሮኒካ አዳነ። የቬሮኒካ አዳነ አለባበሷን ብቻ እዩ። እስከዚህ ጋር ነው የምታየው፣ እስከ ታፋዋ አለባበሷን ማለት ነው። ይሄ ምንድነው የሚደረገው? ለምንድነው እንደዚህ አይነት አለባበስ የሚለብሱት? ለኦዲየንሳቸው ለመማረክ። ምን አይነት መማረክ መሰላችሁ? ይሄ ጾታዊ መማረክ አለ አይደለ? በቃ እንደዚህ አይነት ሁኔታ እንቅስቃሴዎቿን ሁላ ተመልከቱ። በቃ እንደዚህ አይነት የሆነ ነገር ሲጀመር እኔ እቺ ቅዱስ ሀገር ቅድስት ሀገር እየተባለ እዚህ ወንድሙን እየገደለ እዚህ ክፋት በክፋት ላይ ህዝቡ እንደዚህ እየተደራረገ በዚህ ደግሞ በዝሙት ህይወት ደግሞ ይኸው እንደዚህ አይነት ነገሮች እየተፈጠሩ በተለይ አዲስ አበባ የምትኖሩ ሰዎች ከኔ የተሻለ ታውቃላችሁ። በጣም አስከፊ የሆነ ነገር ላይ ነው ያለ ነው አሁን ማለት ነው። ይሄ በአደባባይ እንደዚህ እየተደረገ ነው። ባለፈው አሳይቻችኋለሁ አይደለ? እስከ ኖርማል ያለ ፓንት ወጣችኋለች። ያለ ፓንት ወጣ የሆነ እንቅስቃሴ ስታደርግ የነበረች አለች። ሙሉ ሰውነቷ እየታየ ኢትዮጵያ ውስጥ ማለት ነው። በባለፈው ኮንሰርት የገና አካባቢ ላይ የተዘጋጀ ኮንሰርት ማለት ነው። አንዲት ቲክቶከር ብዬ አሳይቻቸዋለሁ። አሁንም ከዛ የባሰ ነገር እነዚህ በትልቅ አርቲስቶች እየታየ ነገ አንዷ ባዶ ወርቃኗን ብትመጣ እንዳትደነቁ፣ አትገረሙ። የምሬን ነው። እሺ ደግሞ ቤታ ሆና የነመሰሉ ቪዲዮ ስትውል ልጅ ናት። የምታስበው በጭንቅላቷ ሳይሆን በፈራሽ በሆነው ሰውነቷ ነው የምታስበው። ይዋል አንዳንድ ጊዜ እኛ ኢትዮጵያውያን ነን። አንዳንድ ነገሮች አያምሩብንም፣ ሪል አያምሩብንም። የምሬን ባህል ያለን ወግ ያለን እንደ ስርዓታችን የምንኖር ህዝቦች ነን አይደል? እዚች ጋር መጣ እንደዚህ እያደረገች ጡቷን እንደዚህ እያማታች መቀመጫውን እንደዚህ እያደረገች ቪዲዮ ስትሰራ ትውልዱ ምን የትውልዱ አይምሮ የትውልድ እንደዚህ ከሆነ ቀጣይ የሚመጣው ትውልድ ምንድን ነው የሚሆነው? ላይ ያለውን ጨርቅ ጥላ እንደምትሰራ እርግጠኛ ነኝ። የቀጣዩ ትውልድ እኔ በጣም ያስፈራኛል። በዚህ ዘመን መፈጠር በእውነት በጣም ነው የምፈራው። ቀጣይ ይውልኝ እቺ ዳናይት መክብብ ናት። ሁላችሁም ታውቋታላችሁ ማለት ይቻላል። ስለሷ ምንም ብዬ ማለት አልፈልግም። ከዚህ በፊትም በሷ በሐሽሹ ዙሪያ ላይ ሽሻ ቤት ቁጭ በላይ የሰራችሁን ታውቃላችሁ። ዝም ብለን እንለፈው።
አሳፋሪ ነው። በጣም አሳፋሪ ነው። በጣም አሳፋሪ ነው። ልናፍር ይገባናል። እንደ ህዝብ ወተን በቃ ራሳችን ላይ ማቅ ለብሰን አመድ ነስንሰን ይንሳ መግባት ያለብን ህዝቦች። ሰው እኮ በጾም ራሱ እኮ አያርፍም እኮ። ይኸው እዚህ ጋር በእግዚአብሔር ይኸው እዚህ ጋር የተነሰነሰውን ገንዘብ ይውልኝ። እዚህ ጋር እንደ ወረቀት የተነሰነሰውን ገንዘብ ብቻ ይውልኝ። ወይኔ 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 ወይኔ! የሰው ልጅ እኮ እዚህ ጋር አንዱ ተርቦት እዚህ ጋር ርቦት ይሞታል። እዚህ ጋር ደግሞ ገንዘብ እንደ ወረቀት ተበትኗል። እኔ ማፍሮ ማለት ነው። ትልቁ ነገር ጥፋተኛው እነዚህ ዘፋኞቹ ዳንሰኞቹ አይደሉም፣ ህዝቡ ነው። እዛች ጋር የሚመጣ የሀብታም ጥርቅም በድሃ ገንዘብ በኢትዮጵያ በድሃው በእናቶች እንባ የተሰበሰበ ገንዘብ እዚህ ጋር እንደ ወረቀት እንደ ተራራ ይረጫል። ከዛ በኋላ እነሱ ይፈልጉታል። መቀመጫ ሲወዛወዝ ማየት ይፈልጋሉ። ለዛ ነው ገንዘባቸውን ኢንቨስት የሚያደርጉት። ይሄ ነው እውነታው። እኔ በሴቶቹም አልፈርድም። ወንዱ ራሱ ችግር አለበት ህዝቡ። እዩት፣ በቃ ሆን ብላ ትዞራለች። ሆን ብላ ወደ መድረኩ ማለት ነው ወደ ህዝቡ ዞራ ታወዛውዘዋለች። ሌላ ነገር አላደረገችም። በቃ በዚህ ነው የምትኖረው። አያ በቃ ይኸው እዚህ ጋር የተከመረውን ገንዘብ ይኸው እዚህ ጋር ቤተክርስቲያን ስጡ ሲባል እኮ ሰው እኮ እጁ እኮ እንዲህ እኮ ነው፣ ካንጋሮ እኮ ነው፣ ኪሱ አይደርስም እኮ። እዚህ ግን ይረጨዋል። ያላግባብ የመጣ ገንዘብ ለነገሩ ያላግባብ እንደሚጠፋ ታውቃላችሁ። ትክክለኛ የሆነ ሰርቶ ያመጣ ሰው እንደዚህ ገንዘብ አይበትንም። በቃ ሁሉም ደግሞ የምሽት ቤት ጨፋሪዎች መቀመጫቸው ትልቅ ወክዝም ግርም እኮ ነው የሚለኝ። በእውነት ነው እንዴ! ትንሽ ድምፅ ብዙ መቀመጫ ካለሽ እርግጠኛ ሆኜ የጭፈራ ቤት ዳንሰኛ ትሆኛለሽ። እንዲህ ፈልገው ያገኙሻል። ብቻ ትንሽ ድምፅ ብዙ መቀመጫ ይኖርሽ። ይሄኛው ቪዲዮ ነው በጣም የገረመኝ ይሄኛው ቪዲዮ ነው። ሴት ናት፣ ራሷ እኮ ሴት እኮ ናት። ግን ስታረግ ያለችውን ነገር ይዋት የምታረገው ነው። ወይኔ አባቴ ነው የሚሄደው። አሁን አበድኩኝ እኮ። ሴት ናት። ገንዘብ ወስዳ ጡቷ ውስጥ የምትሽቀው ለምንድን ነው እንዴ? ሰው እንዴት ነው ቅጥ ያጣው? እንዴት ነው አይምሮ መስራት ያቆመው? እሷም ደግሞ ትወርድላታለች፣ እንዲህ ጎንበስ ትለላታለች። ጡቷ ውስጥ ለመጠቅጠቅ እንዲመቻት ሆነችላት። ይዋል ሴት እኮ ናት። ብሩን እንዴት እንደረጨች ገንዘብ እንደዚህ ሲበተን እንደዚህ ያነሳች። ወይኔ ፈጣሪ፣ ወይኔ ፈጣሪ! ሰው እንዴት ነው እነሱ ገንዘብ መጫወቻ የሆኑ ገንዘብ መጫወቻ! ኧረ በስመ አብ! እንግዲህ ቤተሰብ ያያችሁትን ይመስል ነበረ። ብዙ መናገር የምችለው ነገር ነበር፣ ግን ጊዜ ስላልሄደ እናንተንም ከማሰለቻችሁ በዚህ ለፈ
ሌሎች በሌላ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ። ይመቻል።